ፊራኦልን ሴቭ ለማድረግ ህዝበ ክርስቲያን ተሰድበዋል። የእምነት አባት ተሰድበዋል። ምስኪንዬ አባት፣ ቆንጂዬ አባት፣ ልባቸው ንጹህ። ኦኬ አብይ አህመድ ሲያገኛቸው እግራቸው ላይ የሚወድቅ አባት፣ የሀገር መሪ እግራቸው ላይ የሚወድቅ አባት፣ በዝምታ ብዙ ነገር መናገር የሚችሉ ጨዋ አባታችን ተሰድቦብናል። እና ለምንድን ነው ዝምታን የመረጡት እነዛ ግሩፖች? ቪዲዮ ካለሽ ቪዲዮ ላሰማክሽ አለ እንስማ። የእሳቸውን አላሰማም። የህዝበ ክርስቲያኑን አሰማለሁ። የአቡነ ማትያሱን ሁሉም ሰው አለው፣ ባላሰማው ጥሩ ነው። ከእንደገና መስደብ ነው እሳቸው የሚሆንበት። ግን የህዝበ ክርስቲያኑን ላሰማክ እችላለሁ። ስለዚህ ስድቡ ያለው ኦርቶዶክስ ጋር ነው። የኢትዮጵያ ካንሰር በዚህ ሰዓት ካንሰር ነው ማወራ። ሁሉም እያልኩ አይደለም። አብዛኛው የኢትዮጵያ ካንሰር አብዛኛው የኦርቶዶክስ ነው። እዚህ ውስጥ ቤካቢ የሚባል ሰውዬ መኪና ውስጥ ፎቶ ይሄኛው ሰውዬ አለ። ቆይ ይሄኛው ሰውዬ አለ፣ አላውቀውም። ቢኒ የሚባለው በጌታ ፍቅር እናትሽ እንዲል አስደረግልሽ ብሎ ሲሳደብ ወደ የወጣበት ሰው ነው። ዳጊያችን ድንገት ቲክቶክ መጥቶ የቲክቶክ ዳለቻ የሆነው ነው። ተናገሩ ነቱ አለ የቲክቶክ ሙባረክ ሙሰማ። እነዚህ ሰዎች ቁጭ ብሎ ነው ህዝበ ክርስቲያንን ያሰደቡት። ስለዚህ ከዮናስ ይልቅ እነዚህ ሰዎች ነው ያሰደቡ። ከዮናስ ይልቅ እነዚህ ሰዎች ነው እኛን ኦርቶዶክስ ቤተክርስቲያንን ያሰደቡት። እናሰማኝ ካንሰር የሀገር ጸር እናንተ ናችሁ ያለው ኦርቶዶክስ ጋር ነው። የኢትዮጵያ ካንሰር በዚህ ሰዓት ካንሰር ነው ማወራ። ሁሉም እያልኩ አይደለም። አብዛኛው የኢትዮጵያ ካንሰር አብዛኛው የኦርቶዶክስ ልጅ ካንሰር የሀገር ጸር እናንተ ናችሁ። በስድብ በምን ኢትዮጵያ ሙሉ የሞላችሁት እናንተ ናችሁ። በደንብ ነው የምንነጋገረው። ከዚህ በኋላ በደንብ እንነጋገራለን። ጌታ ምስክሬ በደንብ ነው። ብትንትኑን የእናንተ የአጋንንት ስራን ማውጣው ብትንትኑን እኔ ነኝ። 10 ዓመት ወንድሜ ኤርሚ ሰርቷል። ከዚህ በኋላ 20 ዓመት በዚህ ነው ማረጋት እኔ ነኝ። በምን በወንጌል በስድብ አይደለም። እናንተ ትሳደባላችሁ። እየመረረ የምትውጠው ወንጌል እየተማርኩ አመጣዋለሁ። ገደል አገርልን ገደል እቀጥተዋለሁ። የአጋንንት ስራ ይሰባበራል። የእናንተ ብልግና ያ ነው። ይሄ እንግዲህ ይቅርታ የጠየቀበት ቀን ላይ የተናገረው ነው አይደል? ይቅርታ የጠየቁት ቀን ነው። ይቅርታ ሊጠይቅ ገብቶ ይቅርታ ጠየቁት። እሺ ምንድነው መሰላችሁ፣ አንድ እናንተ ባላችሁበት ቦታ አንድ ሰው ሲናገር በተለይ እንደዚህ በጣም ትልቅ ህዝብን በቁጥር የበዛን ህዝብ በሞራልም በእሴትም በጣም በባህልም በሉት ኦርቶዶክስ በነገራችን ላይ እንትን ብቻ ሃይማኖት ብቻ አይደለም። በቃ ከማህበረሰቡ ጋር በሁሉም ነገር የተዋሃደ ነው። ከቀናችን ጋር ይገናኛል፣ ከወራታችን ጋር ይገናኛል፣ ከምናከብረው በዓላት ጋር ይገናኛል። ኦርቶዶክስነት ካለባበሳችን ጋር ይገናኛል፣ ከትዳራችን ጋር ይገናኛል። ሽምግልና ሰው ብንልክ ሽምግልና የምንልክባቸው መንገዶች ከቤተ ክርስቲያኗ ስርዓት ጋር ይገናኛል። ለትልልቅ ሰዎች ወንበር ተነስተህ የምትለቀው ሌላ ቦታ ስለሆንክ አይደለም፣ ከዚህው ቤተ ክርስቲያን የወሰድከው። አሁን አሽቃበጥክ በሉ፣ ላሽቃበጥ ነው። አሽቃበጥክ ለኦርቶዶክስ በሉ። ስለ ኦርቶዶክስ ጥሩ ማውራት ማሽቃበጥ፣ ስለ ኦርቶዶክስ ጥሩ ማውራት መሳሳት የሚመስላችሁ ወንጌላውያኖች አላችሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ለምድራችን ካንሰር አይደለችም። ተባብረን ያጠፋ ነው፣ ተባብረን ነው የምናለማው፣ ተባብረን ነው የምንሳሳተው፣ ተባብረን ነው ትክክል የምንሆነው። አሁን ይህንን ሰፊ ማህበረሰብ በዚህን ያክል ደረጃ ተሳድቦ ይህ ሰው ማይካቸውን ከፍተው የ8 ወር ህፃን ነው ስላሉ ምናልባት ህፃን ስለሆነ የ8 ወር መንፈሳዊ ህፃን ስለሆነ እየተሳሳተ እንኳን እንደሆነ ቢያስቡ እንኳን
ማይካቸውን ከፍተው ተው ዮኒ ተው እንደዚህ አይባል የኢትዮጵያ ኦርቶዶክስ ቤተክርስቲያን ካንሰር አይደለች አትሊስት ምድራችን ላይ የበዛ ግልሙትና እንዳይመጣ ወንድ ለወንድ ጋብቻ እንዳይመጣ የተከላከለችልን ይህች ቤተክርስቲያን ናት ክርስትናችንን እንዳናፍርበት ቀና ብለን ክርስቲያንን ብለን እንድንሄድ ያደረገችው ይህች ቤተክርስቲያን ናት ምንም ጥርጥር የለውም ወዳጆች የአቡነ ማቴዎስን እንሄድበታለን ቤተክርስቲያኗና ህዝቧን እንደ ህዝብ አለማክበር አላዋቂነት ብቻ አይደለም ማህይምነት ጭምር ነው ከእግዚአብሔር ጋር አለመስማማት ነው እውነቱን ልንገራችሁ እና እኔ በጣም ነው ማዝነው እነዚህ ሰዎች የምትከተሉ ሰዎች ለምሳሌ ዮናስ ሙሉን ጋር አሁን ገብታችሁ ፍሬንድ የሚያጫውታችሁ መማር የምትባይ ልጅ አለሽ ኦርቶዶክስ ነሽ ትልልቅ ማህተብ ስታደርጊ አይሻለው የኔዎቹ ሚላችሁ ኦርቶዶክስ ሆናችሁ ካንሰር ተብለ እኔ ቂም ያዙ አይደለም ምህረት በማድረግ አምናለሁ ግን አንዳንድ ጊዜ አቋም ልንይዝ ያስፈልገናል ደግሞ ብዬ አስባለሁ እኔ አሁን የኦርቶዶክስ ህዝብ ብቻ ስለተሰደበ አይደለም ችግር አሁን ከዚህ ሰው ጋር ያለኝ ችግር ይሄ ሰውዬ እኔን ከለላ አድርጎ ነው ኦርቶዶክስን እየሰደበ ያለው እኔን ምሽግ አድርጎ ነው ኦርቶዶክስ እኔ ስላችሁ አቡና የሚባለው ሰውዬ አይደለም እኔ ፕሮቴስታንቱን ምሽግ አድርጎ ነው ኦርቶዶክስን እየሰደበ እየዘለፈ ያለው ስለዚህ እኔው ፕሮቴስታንቱ ወጥቼ ትክክል አይደለም ይሄ ሰውዬ ነውረኛ ነው ካላልኩኝ ተስማምቻለሁ ማለት ነው በህግ ቋንቋ አንድ ነገር ልንገራችሁ በህግ ቋንቋ አንድ ዝምታ ከሆነ መልሱ በተከሰሰው ክስ ተስማምቷል ማለት ነው ኦብጀክሽን ካላል ተቃውሞ ብሎ ካልጣካ እኔ አላደረኩም ካላል በዚህ ሰዓትና በዚህ ቦታ ሌላ ቦታ ነኝ ብሎ የሰዎችና የሰነድ ማስረጃ ማቅረብ ካልቻለ ያ ሰውዬ ለቀረበበት ክስ ዝምታ ከሆነ ምላሹ ስለቀረበበት ክስ ተስማምቷል ወይም አምኗል ማለት ነው አንድ ክስ እየቀረበ ነው እኛ ላይ ይሄ ካንሰር የሚለው ጴንጤ ሆኛለሁ ካለ በኋላ የሆነ ሌላ እምነት ውስጥ ቢሆን ኤቲስት ቢሆን አይመለከተንም ኦርቶዶክስ ካንሰር ናት ምናምን ህዝቡ ራሱ አንድ ላይ ያደርገዋል አሁን ግን ከኦርቶዶክሱ በላይ ልንናገር የሚገባን እኛ የፕሮቴስታንት እምነት ተከታዮች ነን በአንድም በሌላም ገስት ላይ ያሉ ሰዎች ንግግሩን አቋርጠው ስህተት ነው ያላሉበት ምክንያት ወይም በዝምብታ ማለፋቸው በተናገረው ንግግር መስማማታቸውን የሚያሳይ ነው ወዳጆች ተስማምቷል እነዚህ ሰዎች ካንሰር ሲል አሜን ብሏል ቀለም ወርቅ ምክንያቱም ማይክ አብርቶ ትክክል አይደለም ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ካንሰር ናት ሲል ተስማምቷል ቀለም ወርቅ ይሄንን ህዝብ ነው ወይ ላድን የምትለው እኔ እኮ ቢዝነስ ነው አገልግሎት አይደለም የተያዘው ቢዝነስ ነው ማለት ለዚህ ነው ማትወደውን ህዝብ እንዴት ወንጌል ተነግሯል ለማትወደው ሰው እንዴት ኢየሱስ ክርስቶስ ሞቶልሃል ተደዋላ ካልወደድኮ እኮ እንዲሞት እኮ ነው ማድረግ ያለብን ጥላቻ ከሆነ ውስጥ ያለ ለዛ ማህበረሰብ እንዲጠፋ ዝም ብለው እኮ ማለት ያለብን ቢዝነስ እንጀራክ ስለሆነ ነው እንጂ 24 ሰዓት ገድሉን ምንም እያነሳ በስድብ ቃል የምትናገረው እንጂ እንዲተርፉ እንዲያመልጡ የዘላለም ህይወት እንዲያገኙ ከሚል ጥሩ ልብ በመነሳት አይደለም ይሄ ደግሞ የሚያሳየን ምንድነው ኦርቶዶክሳውያን በዚህ ባልተገራ አንደበት ባለው በስድብ በታወቀው ዮናስ ሙሉነ በሚባል አጉራ ዘለል ባለጌ ይሄ ታላቅ ህዝብና ይሄ እምነት ማይክ ዘግተዋል እና አሁን እኔ ተነስቼ ኦርቶዶክስ እንደዚህ ናት ምናምን ብል ለልቲ ዝም ካለች ተስማምታለች በሐሳቢ እስካሁን ዝም ያለችው በሐሳቢ ስለተስማማች ነው አይደል ለልቲ በተቃወሚ ማይክ አከፍች አይ በቃ እስካሁን ያወራነው ተመሳሳይ ነው ማለት አይ እኔ እዚህ ውስጥ የለውም ካልኩኝ እንትን እና ይሄ ህዝብ ሲሰደብ ቀለም ወርቅ እሱ ቤት ቁጭ ለማለት ምንም በውስጥ በኩል እናወራ እንኳን አይደለም የፍራውል ጉዳይ ሲነሳ የፍራውል እስካምነት ሲወጣ ማስረጃ ሲጋለጥበት ግን ቴዲ ቤት መጥቶ ማይክ ከፍቶ አረስሙኝ ባካችሁ አራድምጡኝ ባካችሁ ብሎ ውሻ እየተደረገ እንኳን መሃል ላይ ተሰሚነትን ይፈልጋል ጉዳዩን ለማርገብ ይፈልጋል እንዴ ከአንድ ግለሰብ ከፍራውል የበለጠ የዚህ የኦርቶዶክሱ ማህበረሰብ ክብር አይበልጥም እንዴ ያቡነ ማቲያስ ክብር አይበልጥም እንዴ ከፍራውል ክብር ፓትሪያርክ እግዚአብሔር እኮ ለዚህ ህዝብ እኮ የሾማ ፓትሪያርክ
እግዚአብሔር እኮ ለዚህ ህዝብ እኮ የሾማቸው እኮ ሰው ናቸው። በቤተ ክርስቲያኗ ደንብ፣ በቤተ ክርስቲያኗ ስርዓት መሰረት የኚህ ሰው እኮ ጸሎት ይሰማል። የኚህ ሰው እኮ ምክር ብዙ ሚሊዮን ህዝብ ያደምጠዋል። እኚህ ሰው እኮ ወጥተው መግለጫ ሲሰጡ በረከቶት ይደርብን የሚል ትእዛዛቸውን ለመታዘዝ እስከ ህይወት መስዋዕትነት ድረስ ትእዛዛቸውን ለመታዘዝ የተዘጋጀ ህዝብ አለ እኮ አባቴ የሚላቸው አባታችን የሚላቸውና እኔ ኖርማል አይደለም። እኔ መቼ ነው ይሄን ሰው መናገር የጀመርከው ካልሽ ልዕልቲ፣ እኔ እኮ ዮናስ ሙሉነህ እኮ ደርቢ አይደለም። እኔ እኮ ሜዳ አይደለም። ይሄ ሜዳ የእናንተ ሜዳ እኮ የኔ ሜዳ አይደለም ልዕልቲ። እናንተ ሴኩላር የሆነ ነገር ነው የምትሰሩት፣ እኔ ስፒሪቹዋል የሆነ ነገር ነው። ዛሬ ካንቺ ጋር አጣምሮ የሚያስወራኝ፣ ዛሬ ካንቺ ጋር ቁጭ አድርጎ የሚያናገረኝ ነገር ቢኖር ወንጌልን ይዘው ኢየሱስ ያሉ በጴንጤኔ ሰበብ ተደብቀው በእኔ መሽገው በእኔ ተደብቀው ወንጀል የሚሰሩ ሰዎች ስላሉ ነው። አንዱ ፍራኦል ነው፣ ሁለተኛው ዮናስ ሙሉነህ ነው፣ ሶስተኛው ቀለመወርቅ አይተንፍሱና የሱ ጀሌዎች በጠቅላላ ዳግሜ ጥላውን በሎ ሌሎቹንም በላቸው እና የምጮህበት ምክንያት በደረገ ስለሆነ ነው። ባይዘው የኛ ቤተክርስቲያን እንደዚህ አይነት ነገር አደግፍም ታውቃለህ። እኔ ድሮ ጴንጤ ነኝ፣ አሁን ቸርች ከሄድ ቆየው። ግን ቤተክርስቲያን ሂዱና የሌላን እምነት ተከታዮች ስደቡ ምትል እንዳልነበረች አውቃለሁ። ቤተክርስቲያን ያደግኩት ቤተክርስቲያናችን እንደውም እኛ ስንሰደብ ነው እንጂ ስንሳደብ ኢኔብል አታረገንም። አገልጋዮቻችን እንዳንሳደብ ነው ያረጉን እንጂ መክረው ገርፈው እንኳን በእግዚአብሔር ቃል መክረው በምድራዊ ምክር መክረው በዱላ ተመክረን ያደግነው እንጂ የኛ አገልጋዮች ኢንተርኔት ላይ መተው ለያዥ ለገናዥ ሲያስቸግሩ በዚህ ዘመን ያየሁት የምሬን ነው። እና አሁን የሌላን እምነት ተከታዮች ክፉ ስድብ፣ ወንጌል ደግሞ ቆይ ይደርሳል ይጠብቀኝ፣ እስከዛ ግን ራሴን ማስከበር አለብኝ። የግል ክብራችን በልጦ ከወንጌል እኛ ላይ ሊታይ ከሚገባው የክርስቶስ ክብር በልጦ አሁን ዘግናኝ፣ ነውረኛ፣ አነዋሪ ኢቭን በዓለም ላይ ያለ እንኳን ክርስቲያን በጌታ ኢየሱስ ክርስቶስ የዳነ በዓለም ያለ ሰው ማይናገረውን ንግግሮች፣ ሴትን ልጅ ማቆሸሽ፣ ህፃናትን መሳደብ፣ ሴትን ልጅ ማነወር፣ የእምነት አባትን ማነወር፣ ህዝበ ክርስቲያንን ማነወር እያየን ነው። ይሄ ሁላ የሚሆነው ፊራኦልን ለማዳን እኔ ያዘንኩት ልቤም አንድ ሌባን ለማዳን ሙሉ እምነት ይሰደባል፣ የእምነት አባቶች ይሰደባሉ፣ መሃን ሴቶች ይሰደባሉ፣ ዲሴቢሊቲ ያላቸው ህፃናቶች ይሰደባሉ፣ ዲሴቢሊቲ ልጆች የሚያሳድጉ እናቶች ይሰደባሉ፣ ሴቶች ይሰደባሉ። እና ይሄ ነገር እስከ መቼ ነው? ከዛ ዝም ተባ ሲባል ትናንት ያየሁት የዘር ጦርነትንም ቅስቀሳ ሲጀማመሩ ማየ እነ ቀለሜ በነበሩበት እነ ዮናስ በነበሩበት ኦሮሞና አማራ ማህበረሰብ እንግዲህ ተዋልዷል። ኢትዮጵያውያኖች ተጋብተን አንተም የሌላ ብሔረሰብ እናት ሚስትክ እና ይሄ ተዋደን የምንኖር ማህበረሰብ ኢትዮጵያዊ እንዲህ በቃ እንደምንጠላላ ለጦርም እንደምንፈላለግ አስመስለው ሴንሲቲቭ የምንሆንባቸውን ነገሮች ትራውማችንን በመቀስቀስ የዘር ስድድብም ፊራኦልን ለማዳን ሃይማኖት ተሰደበ፣ ማህበረሰብ ተሰደበ። የማህበረሰብ ትራውማ ቀስቃሽ ነገሮች እና ሃጫሉም ተጠሩ እና ሃጫሉ ሁንዴሳ ለኦሮሞ ተጠራ። በሃጫሉ ጊዜ ደግሞ ሃጫሉ ሲገደል የሞቱት ንጹሃን ተጠርተው እነሱን ይዘው እንደነሱ ነው የምንደራረገው ብለው ሲያወሩ ሰማው። ጸያፍ የማህበረሰባችን የጸያፍ የኢንተርኔት ፐርሰናሊቲዎቻችን ከነ ቀለሜ አትንፍሱ ጋር ሆነው ፊራኦልን ለማዳን ሲረባረቡ አየውና እኔ ፐርሰናሊ ምን እንደማስብ ታውቃላችሁ ውዶች? ፊራኦልን ያዋረደው ጌታ ነው፣ ሰው አይደለም ያዋረደው። ጌታ ኢየሱስ ክርስቶስ በቃክ ነው ያለው።
ቢኮዝ ይሄን አጋጣሚ ቁጭ ብላችሁ ስታሰላስሉ ቀን በቀን እግዚአብሔር ነው ለዛች ልጅ እየቆመላት ያለው። ወንዶች ተረባርበው ተሳዳቢው ምኑ ሲረባረቡበት እግዚአብሔር አብሮት ስለቆመ ነው እዚህ ድረስ ራሱ የደረሰው። from day one ብታስቡ ግን እነ ቀለሜ እነ ዮናስ ሙሉነ ከእግዚአብሔር አጌንስት ሆነው ፊራውንን ለማዳን ጠብር ግፍ ሲሉ አዩአቸውና በጣም አዘንኩ። ዘመኑ ምን ያህል እንደከፋ ነው ያየሁትና እስቲ ሐሳብ ስጥበት ማለት ክርስቲያንን ራሱ ለመንዳት ሲሞከር አይቻለው ፈርቻለሁም ተባለ። ነዲያንም ቪዲዮን በከፍቺ እየፈራን ነው የሚለው ካለሽ በከፍቺ እስቲ ላኩልኝ። እኔ እየፈራው ነው እንትና ቀለሜ ቴዲ ቤት ሲገባ ቪዲዮን ፈልጉልኝና ላኩልኝ። አይቼዋለሁ። እየፈራው ነው። ሙስሊሞች ኦርቶዶክሶች እንትኖች ፈርተናል ያለው ቪዲዮ ላኩልኝ። ሪከርድ አላረኩትም እኔ እና ይሄንን ነው የሚለው። ባልታጠበ እጁ ያገኘው ነገር ውስጥ ሁሉ እንትና ታውቃላችሁ፣ ሶሻል ሚዲያ ላይ ዮናስ ሙሉነ ነገሮችን ከሰዎች ነጥቆ ነው የራሱ ኬዝ የሚያደርጋቸው። እና ለምሳሌ አንዳንድ ምልከታዎቼ ላይገቧችሁ ይችላሉ ዛሬ ስናገር። ለምሳሌ እኔ የታገጥኩ ጊዜ በጣም ጉዳዩን የራሱ አድርጎ ሲያወራ የነበረው የሰው ጆሮ መስማት የሚፈልገው ስለኔ መታገት ስለነበረ አሁን ድምጽ እየሆነልኝ የሚመስላችሁ ሰዎች አላችሁ። ዮናስ ሙሉነ በነፃ ድምጽ ሆኖ አያውቅም፣ በነፃ ወዳጅ ሆኖ አያውቅም፣ በነፃ ሰው ሰድቦ ነገሮቹን ከሰዎቹ ነጥቆ እኔ የቲክቶክ ንጉስ ነኝና ኬዙ እኔ ቤት ዳኝነት ይሰጥበታል፣ እኔ ቤት ፍርድ ያገኛል የሚል ራሱን በራሱ የሾመ ራስ ቀቢ ነው እንጂ ነገሮችን የሚያደርገው ለሆነ ለገዛ ፍላጎቱና ትርፉ ነው እንጂ ለሆነ ሰው ጥቅም ለማስገኘት አይደለም። እና ሁሉም ነገር ላይ ገብቶ ፍርድ የሚሰጥ ሐሳብን የሚያደርግ የሆነ ነገር የሚያደርግ ዮናስ ሙሉነ አሁን የፍራውል ጉዳይ ሲሆን እጄ የለበትም እኔ እዚህ ጉዳይ ላይ መግባት አልፈልግበትም የሚልበት ምክንያት ምንድን ነው? እንደዚህ ቶፕ የሆነ ኢሹ ላይ እንዴት እጁን ሊሰበስብ ይችላል ስትሉ ተነካክተውበታል። የቺ ምስኪን ሴት አለች፣ ሿሿ የተሰራች ትራክ ተሽጦልሻል ተብላ የተበላች ሴት አለች። በሷ መዘረፍ በኩል የድለላ ስራ ሲሰራ የነበረው ዮናስ ሙሉ ነው። የድለላ ስራ ሲሰራ የነበረው ስለዚህ የቀመሰውን ቀምሶ የተካፈለውን ተካፍሎ ነው እንጂ ያለ ነገር ዮናስ ሙሉነ ኬዝን ለሌላ ሰው አሳልፎ ሰጥቶ ነገሩ ላይ ያለውበትም ከደም ንጹህ ነኝ እኔ ለማግባባት ሞክሬያለሁ አሁን ወጥቼበታለሁ ብሎ አይቀለሰነስ። ከዛም ባለፈ ደግሞ ሰው ሴንሲቲቭ የሆነበትን ኢሹ ያቃሉ። እነዚህ ሰዎች ሚዲያ ላይ ከ15 ዓመት በላይ የቆዩ ናቸው። ቀለመወርቅ የተንፍሱ ብትል ከ15 ዓመት በላይ የቆየ ነው። ስለዚህ የነካቸውን ፖይንቶች አቡነ ማቴዎስን የሰጣቸውን ስም ተመልከቱ። ከዛስ የምትወዷቸውን ሰማዕትና ቅዱሳን ያላችኋቸውን ሰዎች ስም እየጠራ ሲሳደብ ነበር። ምንድነው የፈለገው ስትሉ የፈለገው የፍራውል ኬዝ ወደሱ ኬዝ ዞሮ ያው ብልግናው የተለመደ ነው። ስለዚህ አንድ ሰሞን ጩኸት ከ3 ቀን አያልፍም የዚህ ሚዲያ ጩኸት። አሁን የልዕልት ለየት የሚያደርገው አመት ምናምን አንድ ጉዳይ ይዛ ማንንም አንተ ጋር ሊበርድ ይችላል። እሷ ኦቨን አላት ያሞቀች ታበጣዋለች ሐሳቡ። በቃ እንደዚህ ነው። ታገለዋለች፣ ታወራዋለች። አንተ ባትሰማትም ታወራዋለች ገብታ። እኛ ከ3 ቀን በላይ ኢሹን ማራገብ እንደማንችል እነዚህ ሰዎች ያውቃሉ። አንድ ቀን 3 ቀን እንጮህበታለን ጉዳዩን ከ3 ቀን በኋላ ይረሳል። ታውቃላችሁ የዚህ የሶሻል ሚዲያ ጩኸት ማለት ነው። ዳንዬ ቴንክ እንደዚህ ባለጌ የኦርቶዶክስን እምነት የሚያጠላላን ብልግና የሚናገር ጴንጤ የሚመስል ፌክ አካውንት ካገኛችሁ ብሎክ አድርጉን። ይህ ሚውትም አታድርጓቸው። ፌክ አካውንቶችን አልታገስም። ፎቶ ከሌለው ስም ከሌለው ምን ያደርጋል ሰውየው? ራሱ ኤግዚስታንሱ አያስፈልግም እኮ እዚህ አካባቢ። በኦሪጂናል ማንነትሽ ነው እና
ስልኬ ግላ ራሷን ማዘዝ ጀመረች። ወገኖች እንዴት ምን ታስባላችሁ? በውስጥ በኩል አቤልዬ ብላችሁ ሜሴጅ ተውልኝ። በስልኬ መጋል ጉዳይ ማውራት የምትፈልጉ ቀለሜ ስታይል እና 15 ሰዓት ስልክ ላይቭ ላይ ቁጭ ብለህ ስልክህ አይደለም አንተ ራሱ አለመጋልክ የሆነ ችግር እንዳለብህ የሚያሳይ ነው። እዚህ በጣም ሰዓት ላፊ ስልኮቻችሁን አትጠቀሙ። ስልኮች እረፍት ይፈልጋሉ። እረፍት አድርጉላቸው ስልኮቻችሁን ለማለት ፈልጌ ነው። እና አጀንዳ እንዲቀየር ተፈልጓል እዚህ ሚዲያ ላይ። ለዚህ ነው ኢየሱስን እንኳን ወንጌልን እንኳን ይዘግዘቅ እስከተማለት የተመጣው። ምክንያቱም ፍራኦል አጣብቂኝ ውስጥ ከገባ የፍራኦል ጉዳይ ከተገለጠ የዮናስ ሙሉነህ ጉዳይ አለ። በአንድም በሌላም እመኑኝ ቀለመወርቅ አይተንፍሱ ከፍራኦል እርዳታ ተቀብሏል። ከፍራኦል ድጋፍ ተደርጎለታል። ስለዚህ ፍራኦል የፈለገውን ያክል ስድብ ቢሳደብ ፍራኦል ቤት ገዝት ላይ ትመለከቱታላችሁ። አሁን እኔ ጋር መጣችሁ እንደዚህ የምትሉ ሰዎች ይሄ ወንጌል ነው ወንጌል አለቀብህ የምትሉ ሰዎች ፍራኦል ቤት ሰው እየተዘነጠለ ሰው እየተሰደበ ቀለመወርቅ ገዝት ላይ ሲሆን ወንጌል አለቀብህ አትሉትም። እርግጠኛ ነኝ። ለምን ልክ እኔ ቴሌቪዥን ያላቸው ሰዎች የራሳቸው የሆነ ካዳሚ እነሱ ኢየሱስን ሳይሆን እነሱን የሚከተል ህዝብ ጣፍጥፈው ይጋግረው እየሰሩ እንደሆነ እንደምናገር ሁሉ እዚህ ሚዲያ ላይ ቀለመወርቅ አይተንፍሱ የኢየሱስ ክርስቶስን ተከታዩ ሳይሆን የራሱን ተከታዮች ነው ያፈራው። ባለፈው በጣም አደገኛ ስህተት ተሳሳተ። ምን አደረገ? እንኳን ሚዩት አደረግሽ ኢሳይያስ 53 ብሎ ሌላ ነገር ፋውል ይሰራልና አቤላ የቪዲዮን አይቼዋለሁ። በነገርክ ላይ መኪና ፊራውን ለዮናስ ሙሉነህ መኪና እንደገዛለት ታውቃለህ? ከዮኒ ቬጋስ ጋር ሆኖ ቪዲዮ አለኝ። ይሄኛውን የቀለመወርቅ አይተንፍሱላቸውንም አጫውትልሃለሁ። ኢንተርኔት ላይ ዲስትራክሽን ስራውን ይሄ አባታችን የተሰደቡት ዲስትራክት እናንተን ለማድረግ ነው። ህዝበ ክርስቲያኑን ካንሰር ነው የሀገር ካንሰር ናቸው ያላችሁ ፊራውልን ለማዳን ነው። ፊራውል እንድትረሱለት ነው። አማራና ኦሮሞ እንዲሰዳደብ የተፈለገው ፊራውል እንዲረሳ ነው። ኦኬ ፊራውል እኚህን ሁላ ስፒከሮች ቀጥሮ የሚያስጮኸው እሱን ረስተን ሌላ አጥንት እንድንግጥ ነው። አሁን አጀንዳ እንደ አጥንት እኛን ውሾች ነው። ውሻ አይደላችሁም። ገብቷችኋል? ውሻ በዚህ ሀገር ጥሩ ነው። በነገራችሁ ላይ ውሾች እንሆንና አጥንት እንደሚወረወርልን ቁጠሩ። ዮናስ ሙሉነህ ሃይማኖት ወረወረላችሁ። ጂጂክያ ዘር ወረወረችላችሁ። የዘር ጥላቻን ወረወረችላችሁ። ፐርሰናል ነገሮችን ወረወረ። እንትና ከእንትና ጋር ተኛች እንትና ምናምን ይወረወርላችኋል። እሱን አሊዝም ብላችሁ ቴምር ስትሉት ትናንት ደግሞ ምስኪን ባህር ዳር ነዋሪ ነዲያንን ፊራኦል ይዞላችሁ መጣ። በየአይነት ሽሮ ምስር ወጥ አብልቷቸው መርቁኝ ብሎ ስሙን ገነባባቸው። የነዚህ ሰዎች ጥፋት ምንድነው? መራባቸው። እኛ አሮጊቶች መቸገራቸው። ይሄ እኮ የግፍ ሁሉ ግፍ ነው። ከፊራኦል ክብር ይልቅ ሊያሳስበን የሚገባው የምስኪን ኢትዮጵያውያን የደሃ የታማሚያን የአረጋውያን የመቄዶንያ ውስጥ ያሉ ፔሸንቶች ክብር ሊያሳስበን ይገባል። ኦኬ አሁን ሂዱና ዮናስ ሙሉነህ 2000 ሰው ይዞ እንቁርቲ ቆማ አታውቅም እግር የላትም ምናምን ስድቦች ልሰሙ ትችላላችሁ። ወፍራም ናት ምናምን ልሰሙ ትችላላችሁ። ግን እኔ የምልላችሁ አሁን አቤል ስላለ ብዙ ነገር አላወራም መቼም ስርዓቴንም በጣም ስለማከብረው። ግን ምንድነው ይሄ ሁላ ለእናንተ አጥንት እየተወረወረ ነው። ስቲል ግን ፎከስ እንድታረጉ የምፈልገው እንቁርቲ ላይ ሳይሆን የፊራኦል ሌብነት ላይ የማያልቀው ውሸቱ ላይ። ፊራኦል ኢቲቻ ከፀጉሩ እጁ ላይ እስከያዘው ስልክ ፌክ ነው። ከላዩ ላይ እስካለው ዊግ ፀጉር እስከ እጁ ላይ እስካለው ስልክ ፌክ ነው። ራሱን ያልተቀበለ ሰው ራሱን ቀን በቀን ዊግ ጭንቅላቱ ላይ አድርጎ እየዋሸ ሚኖር ሰው እናንተን እንዴት ይዋሻችኋል? እስቲ ይህን ነገር ስሙት። ቆይ ነብይት ብርቱካን ግን ለምን ዝምታ መረጠች? ካጠመቀችው በኋላ ወይን ስልኩ ጋተበት ጋለበት ኦኬ ስልኩ ጋለበት። እናንተው ለምን ወይ አትሉት? ስልክ ፋይል ተልኮልኝ እሱን ወደዛ ለማድረግ ስልክ ወይ የበሉት እያልኩኝ እኮ ነው። ስማማ ቤት በቃ በጣም ከይቅርታ ጋር ፕሊዝ አሁን
የገባሁት እንደገባሁ ማይክ መክፈት አይጠበቅብኝም ነበር። ፕሊስ ወንድሜ ለፊራም ነግሬዋለሁ በውስጥ ለአንተም ቅድም ደውዬልህ ቢዚ ስለሆንኩ በአጭር ነው ያወራን። ፕሊስ ቴዲ ይሄ ነገር ከእስልምናም ሃይማኖት ከኦርቶዶክስም ሃይማኖት ከኛም ከወንጌላውያን አማኞች የቤተክርስቲያን ሽማግሌዎች ወይ ደግሞ አገልጋዮች ገብተውበት ይህን ነገር አረጋጉት ፕሊስ። ዝም ብለን ማየት ቅድም አንድ ወንድም እየተናገረ ነበር። ለእኛ ለምንሰማ ኢትዮጵያውያንና ኤርትራውያን ህዝቡ በጣም በጭንቀት ላይ ነው ያለው። ይሄ ነገር ወደ አሉ የተጨነቀ ሰው አለ። እኔ ጨንቋቸዋል ውዶች፣ ህዝቡ ሲባል ጨንቋል። አቤላ አረ የጨነቀው ፍራውልና ከሱ ፍርፋሪ የተበተነላቸው እና ቀለም ወርቅ አይተንፍሱ ናቸው የጨነቃቸው። እኔ ምንም የጨነቀኝ ነገር የለም እግዚአብሔር ይመስገን። የሚያስጨንቀኝ ምን አገባን እኛ እኮ ስማ ነዳጅ እኮ 3-4 እጥፍ ሲሆን እኮ ያልተጨነቀን ህዝብ እኮ ነው። እውነቴን ነው የምልህ። ዳቦ እንደዚህ ወደ ጠጠር ከረቢናነት እያነሰ በውድ ገንዘብ እየተሸጠ እኛ ምንም ሳይጨንቀን እየኖርን በምህረቱ ከሰማይ በታች እየኖርን ያለን ሰዎች ነን።